110ም ተማሪ ውጤት ካመጣ የጉዞ ሻንጣችሁ ከወላጅ እንዳትጠይቁ። የነዚህ ልጆች አበባ የሀገር አበባ ነው። ፈተና የሚለውን ነገር የተማርኩትን ነገር የምመልስበት ጊዜ ብላችሁ አስቡት። የሀብት ምንጩ ትምህርት ነው። የተማረ ሰው ማንኛውም ስራ ለመስራት የሚቸግረው ነገር የለምና የቴክኒክ ጉዳዮች ማለት ስማችሁን በትክክል መጻፍ የሚቀባውን በትክክል መቀባት ነው። ወሳኙ ነገር ያለው የራሳችሁ ጥረትና የመምህራኖቻችሁ የማብቃት አቅም ላይ ነው። እሱ እንዳለ ሆነ ደግሞ በፈተናው ሰዓት የሚኖራችሁ የስነ ልቦና ጥንካሬ የመጀመሪያው የዩኒቨርሲቲ ልምምድን ማሳየት ነው። ለተማሪዎች እውቀታችሁን ሳትሰስቱ እና ፍቅራችሁን ሳትነፍጉ ለዚህ ቀን ተፈታኞቻችሁን ላደረሳችሁ የቀለም አባት እናቶች መምህራኖች እንዲሁም ለአገር አቀፍ ፈተናው ዝግጅታችሁን አጠናቃችሁ የፈተናውን ቀን እየጠበቃችሁ ለምትገኙ የቀጣይ ተስፋዎቻችን እንዲሁም ደግሞ የሀገር ባለውለታ ትሆናላችሁ ብለን የምንጠብቃችሁ የ12ኛ ክፍል ተፈታኝ ተማሪዎቻችን በቅድሚያ እንኳን ለሀገር አቀፍ የፈተና ፕሮግራም ዝግጅት ቀን እንዲሁም በክብር የምንሸኛችሁ ቀን በሰላም አደረሳችሁ አደረሰን ለማለት ፈልጋለሁ። ከዚህ በመቀጠል የሀገር አቀፍ ፈተና አንዱ የትምህርት ጥራት ይስተካከል ተብሎ በለውጥ መንግስት ከታቀዱ ነገሮች መካከል አንዱና ቁልፉ ተግባር ትምህርት ላይ እየተሰራ ያለው ስራ ነው። ለዚህም በተማሪዎች መካከል ተማሪዎች ራሳቸውን በደንብ አዘጋጅተው በንቃትና በትጋት ትምህርታቸውን ተከታትለውና የማንበብ አቅማቸውን አሳድገው በራስ የመተማመን ችሎታቸውን ከፍ አድርገው በተረጋጋ መልኩ ወጣ ብለው በዩኒቨርሲቲዎች መፈተን አለባቸው ተብሎ ውሳኔው ሲወሰን የመጀመሪያው የዩኒቨርሲቲ ልምምድን ማሳየት ነው። ለተማሪዎች ሳይኮሎጂካሊ ትሪትመንት ተደርጎ የሚወሰደው ተማሪዎች ወደ ዩኒቨርሲቲው ግቢ ሲገቡ እና ፈተናቸውን ሲፈተኑ ዩኒቨርሲቲ ማለት ይሄ ግቢ ነው ወይ የሚለውን ማመን መዘጋጀት በስነ ምግባር በስነ ልቦና ዝግጁ ሆኖ ይሄን ፈተና በውጤት አረጋግጬ እዚህ ግቢ ውስጥ መግባት አለብኝ የሚል ስሜት እንዲላበሱ ማድረግ ነው። እዛው ሳለ ደግሞ የትምህርት ጥራትን ማረጋገጥ፣ ኩረጃ የሚባለውን ነገር ማስቆም። በዚህ ደረጃ ተማሪዎቻችን በብቃት እንዲዘጋጁና የሀገር ተረካቢ ባለውለታዎች እንዲሆኑ ማድረግ ሲሆን በቀደምት ዓመታት ትልቁ የሀገራችን ስብራት ተደርጎ የሚወሰደው ትምህርት ላይ ያለው ስብራት ነው። እንደምታስታውሱት ትምህርት ላይ ስብራቱ ከፍ ያለ ስለነበረ በአንድ በኩል ኢቲካሊ ማኔጅ ያልተደረገ ተማሪ በስነ ምግባሩ ዝቅተኛ ደረጃ ላይ የተገኘ ተማሪ አለ። ከዛ በተጨማሪ ሰርችን ለወጣለሁ ከሚል አስተሳሰብ ወጦና አፈንግጦ እኔ መቀየር የምችለው የመንግስት ስራ ሳገኝ ብቻ ነው ብሎ የሚያምን አካል እንዲፈጠር ተደርጓል። በዚህ የስራ ቁጥራችን በእጅጉ በጣም ከፍተኛው ነው። ስለዚህ በትምህርት ሂደታችሁ ውስጥ ያሳለፋችሁት የንድፈ ሀሳብና የተግባር ትምህርቶች እንዳሉ ሆኖ እነዚህን ደግሞ በውጤት ቀይራችሁ የማንንም የስራ እድል እንዲፈጥርላችሁ የምትጠብቁ ሳትሆኑ የስራ ባለቤቶች አእምሯችሁን የምታሰሩ ወጣቶች እንዲሆኑ አደራ ልላችሁ እንፈልጋለን። ሁለተኛው ነገር በዚህ ፈተና ውስጥ ተወዳዳሪዎች ናቸው። ሀገር አቀፍ ፈተና ማለት ከማንኛውም ቦታ ካለ ተማሪ ጋር የምትወዳደሩ ተማሪዎች ናቸው። እናንተና ጎንደር፣ እናንተና አዲስ አበባ፣ እናንተና ባህር ዳር መሰል ቦታ ውስጥ ያለ ተማሪ በሙሉ የመወዳደሪያ ቀናችሁ አንድ ቀን ነው ማለት ነው። ወደ የአካባቢያችን ወስደን ስናስብ ብዙ ጊዜ የጎንደር ተማሪ፣ የባህር ዳር ተማሪ፣ የአዲስ አበባ ተማሪ ምናምን ተብሎ ከተማ ስለተጠራ ብቻ የከተማ ተማሪ ቆያል ራሳችን በስነ ልቦና ዝቅ እናደርጋለን። ወሳኙ ነገር ያለው የራሳችሁ ጥረትና የመምህራኖቻችሁ የማብቃት አቅም ላይ ነው። እሱ እንዳለ ሆነ ደግሞ በፈተናው ሰዓት የሚኖራችሁ የስነ ልቦና ጥንካሬ። ለዚህ በጣም ዝግጁ ሆናችሁ ከየትም ቦታ ያለ ተማሪ ከእናንተ ጋር እኩል ተማሪ ነው ማመን ያለባችሁ። በዚህ ከየትም ሀገር ይምጣ ከየትም ሀገር ይወለድ እኔ እፎካከረዋለሁ ብሎ በራሱ አምሮ የተዘጋጀ ተማሪ ካለ ማንም ከየትም ያሸንፋችሁም ዝቅ ሊያደርጋችሁ የማይችልም ሰው። ለዚህ ነው የስነ ልቦና ዝግጁነት ያስፈልጋል የምላችሁ የመጀመሪያው። ሁለተኛው ነገር በስነ ልቦና ዝግጁ መሆን ማለት በፈተና ሰዓት ፈተና የሚባለው ስም በራሱ የሆነ ተጽዕኖ አለው አይደል? ፈተና ሲባል
ስለዚህ ፈተና የሚለውን ነገር የተማርኩትን ነገር የምመልስበት ጊዜ ብላችሁ አስቡት። ሌላ ከሰማይ የሚወርድ ነገር አለ ፈተና ማለት። ክፍል ውስጥ ስማር ከቆየኋቸው ነገሮች ውስጥ የኔ ጥረት የኔ ትጋት ጥሩና ከፍተኛ ስለሆነ እመልሰዋለሁ። ይሄ ፈተና እኔ ያወጣኋት ነው፣ እኔ የተዘጋጀሁበት ነው ብላችሁ ማሰብ አለባችሁ። ካልሆነ ግን ፈተና በሚለው ስም ብቻ ታጥራችሁ ራሳችሁን ዝቅ አድርጋችሁ በፍርሃት እንዳትዋጡ አደራላችሁ። አንዳንዴ የምታውቀው ነገር ስትፈራ ይጠፋባላል። የምታውቀው ነገር ነው ዛሬ ያስከው ነገር በሆነ ድንጋጤ የጨበጥከውን ነገር የምትጥለው እኮ ስደነግጥ አይደል? የጨበጥከውን ነገር ከእጅ ላይ በድንገት የሆነ አውሬ ሲያስደነግጥ እንደምትጥለው ሁሉ ፈተና ለሚባለው የምትደነግጥ ሆነ አእምሮ ላይ ያለውን ነገር ትጥለዋለህ። መደንገጥ አያስፈልግም። በንቃትና በትጋት ባስተውሎት ፈተናችሁን መስራት መቻል አለባችሁ። ሌላኛው ከስነ ምግባር ጋር የተያዘው ጉዳይ ነው። ለሁሉ ነገር ስነ ምግባር ወሳኝ ነው። ለሁሉም ነገር እዛ ግቢ ውስጥ ስትገቡ ከብዙ አካባቢ ከመጡ ተማሪዎች ጋር ትገናኛላችሁ። በዛ ጊዜ የእናንተ ዓላማ አንድና አንድ እዛ ግቢ ውስጥ የገባችሁበት መሰረታዊ ጉዳይ የዘላለም ህይወቴን የምወስንበት ቀን ላይ ነኝ ብላችሁ ነው ማሰብ ያለባችሁ። አንዳንዴ ዓላማ ቢስ የሆነ ተማሪ ሊያጋጥማችሁ ይችላል። እንደዚህ አይነት ነገር የሚያጋጥማችሁ እኮ እናንተ ጠንካሮች ናችሁ። እኔ የመጣሁት የዘላለም ህይወቴን ልወስን ነው ብላችሁ በጊዜያዊ ጉዳይ ታሳቢ ያደረጉ እንዝላልነቶች እንዳይፈጠሩ መጠንቀቅ መቻል አለባችሁ። ሁለተኛው በኩረጃም ይሁን በምናምን እዛ ግቢ ውስጥ በሚደረግ ግርግር ሊፈጥርም ተልኮ ይዞ የመጣ ተማሪ ሊያጋጥማችሁ ይችላል። ግርግር ሊፈጥር ጉዳያችሁ እናንተ ምንድነው? ትምህርት ነው ፖለቲካ ነው? ጉዳያችሁ እስኪ በአንድ ድምጽ ትምህርት ነው ፖለቲካ ነው? አፈዘዛችሁ ሳምንት የሚጠራጠራል ለራሱ ማለት ነው። ጉዳያችሁ ትምህርትና ፈተና ነው አይደል? ማንም የፈለገውን አጀንዳ ይዞ ይግባ፣ እናንተ የራሳችሁን ፈተናችሁን ብቻ መስራት። ማንም የፈለገው ጎራ ላይ ተቀላቅሎ ይጩህ፣ እናንተ በተሰጣችሁ ክፍልና በመታድሩበት ክፍል ብቻ ተረጋግታችሁ በስነ ምግባር ቁጭ ማለት ነው። ይሄንን ካደረጋችሁ ታሸንፋላችሁ። ይሄን ፈተና ወላጆችም እዚሁ ያላችሁ ተማሪ ልጆቻችሁ ይኖራሉ። ተማሪ ልጆችም ሳይኖራችሁ ደግሞ እዚህ የጎረቤት ልጅ የአካባቢ ልጅ ማለት የኔ ልጆች ናቸው ብላችሁ አስባችሁ አክብራችሁ የመጣችሁ ወላጆችም ተማሪዎቻችን በብቁ ደረጃ መደገፍ መቻል አለብን። እኛ እንዳስተዳደር ምክር ቤት ይሄንን ፈተና የምትፈተኑት ባልሳሳት በናቹራል ሳይንስ 44 ተማሪዎች አካባቢ፣ በሶሻል ሳይንስ 66 አካባቢ ጠቅላላ 110 ተማሪዎች እናስፈትናለን በዚህ ትምህርት ቤት ማለት ነው። በዚህ ትምህርት ቤት 110ም ተማሪ ውጤት ቢያመጣልን የጉዞ ሻንጣችሁና ትራንስፖርታችሁን ሸፍነን እንሸኛችኋለን። ወላጆቻችሁ ድጋፍ ውጪ ያለው ማለት ነው። የጉዞ ሻንጣችሁና ትራንስፖርታችሁን የወረዳው አስተዳደር ምክር ቤት ሸፍኖ በክብር እንሸኛችኋለን። ለውጤት እንድትበቁ እንፈልጋለን። ስለዚህ ወላጆችን ሁለት ነገር ማላቀቅ ትችላላችሁ ማለት ነው። 110ም ተማሪ ውጤት ካመጣ የጉዞ ሻንጣችሁ ከወላጅ እንዳትጠይቁ፣ የትራንስፖርታችሁን እንደየተመደባችሁበት ዩኒቨርሲቲ የትራንስፖርት ወጫችሁን እኛ እንሸፍናለን። በውጤት አንበሽብሹን፣ የቻልነውን እንደግፋለን። አመሰግናለሁ። እንደሚታወቀው አስተዳደር ምክር ቤት የወረዳ አመራሮች በጣም በርካታ ድጋፎችን ሲያደርጉልን ከርመዋል። አሁን ደግሞ በሽኝታችሁ ተገንተው ውጤት ለማምጣት ያብቃችሁ እንጂ የትራንስፖርትና የጉዞ ሻንጣችሁን እኛ እንችላለን ብለው ቃል እስከገቡልን ድረስ ለውጤት ያብቃችሁ። በክብር እንዲያመስግኑልን። አስተያየት መስጠትና ሀሳብ መስጠት የምፈልገው ወደ ልጆቻችን ነው። ዞሮ ዞሮ የነዚህ ልጆች አበባ የሀገር አበባ ነው። ለነሱም የህይወታቸው መነሻ መሰረት ነው። ለሀገርም ደግሞ መነሻ ሀብት ናቸው ማለት ነው። እነዚህ ልጆች አንደኛ የነዚህ ልጆች እውቀት በዳበረ ቁጥር ሌሎችንም እውቀት ለሌላውም እውቀት ይሰጣሉ ማለት ነው። አንደኛ። ሁለተኛ ደግሞ አሁን እነዚህ ልጆች ለምሳሌ እንደ ሙያኛ በሂኖ ባንልም ገና ሲገቡ ከዛ ዩኒቨርሲቲ ላይ የመደንገጥ ጸባይ ካለ፣ የመሸበር ጸባይ ካለ፣ ራሱን በራሱ የማይወስን ተማሪም ካለ ትንሽ ከበድ ይላል። አሁን ያለው የፊት ፈተናና አሁን የሚሰጠው ፈተና ይለያያል። እንግዲህ በሀገር አቀፍ ደረጃ ልክ እንደ ሀገር አቀፍ ነው እነዚህ ልጆች አሁን የሚፈተኑት እንጂ እንዳደዛ ሃይስኩል ወይም እንዳደዛ ትምህርት ቤት ብቻ አይደለም። በሀገር አቀፍ ደረጃ ስለሚፈተኑ እነዚህ ልጆች ተረጋግቶ የሚፈተን በደንብ እንትን የማለት እነሱ ይጠበቃልና በደንብ ልጆቻችን ጠበቅ አድርጋችሁ አሁን እንደምታወሩት ወይም እንደምንተያየው እንደዛም ሳይሆን
ፈታኝም ሊኖር ይችላል። የኛ ክልል ሰው ወደ ሌላ ሄዶ የሌላ ክልል ነው የሚፈትናችሁና ይህንንም ቢሆን በደንብ ተረጋግታችሁ ውጤት እንድታመጡ ማሳሰቢያ ለመስጠት ነው ለእናንተ ለልጆቻችን። የቴክኒክ ጉዳዮች ማለት ስማችሁን በትክክል መጻፍ፣ የሚቀባውን በትክክል መቀባት ነው። የምትጠየቁትን አጠቃላይ ለምሳሌ 12ኛ ጥያቄው አጠቃላይ ኮዱ ወደ 12 ወይ 6 አካባቢ ነው የምትፈተኑት። በኮዱ መሰረት ኮድ መቀያየሩ በእናንተ ላይ ስህተት ያመጣል ወይም የውጤት ዲስኦርደር የሚባለውን ያመጣል። እሱ ላይ ጥንቃቄ ማድረግ አለባችሁ። እንደ ትምህርት ቤቱ አይደለም። ቢያንስ ከ6 ኮድ በላይ ነው ኮዱ። እያንዳንዱ ኮድ እንኳን ጥያቄዎቹን ቢሉም ቴክኒኩ ላይ ያሉ ነገሮች ለምሳሌ 12ኛው ጥያቄ እምቢ ካላችሁ ቀብታችሁ የሚመስላችሁ ቀብታችሁ ወደ ሌላኛው ጥያቄ መሄድ ነው በፍጥነት። ከዛ ላይ ጊዜያችሁ መጨረስ የለባችሁ። ያ ላይ ጊዜያችሁ ጨረሳችሁ ማለት በፍጥነት 60 ሚሆን 70 ጥያቄ የተሰጠው 100 ሚሆን በሰዓት መጨረሳችሁ እዛ ላይ እንዳትበሉ ነው። ከዛ ውጭ የሚጠይቃችሁን ፎርማሊቲ አጠቃላይ ያለውን ፎርማሊቲ በአጭር ሰዓት ከጨረሳችሁ ጥያቄው በአጭር ሰዓት ተረጋግታችሁ ከሰራችሁ ውጤት ታመጣላችሁ። ይህም ጥያቄ ስለለ ይህን እንድታደርጉ ነው ተማሪዎቻችን። እኛም ተሸላሚ የምንሆነው እናንተ ውጤት ስታመጡ ነው። ትምህርት ቤቱ ተሸላሚ የሚሆነው እናንተ ውጤት ስታመጡ ስለሆነ በዚህ መንገድ መፍራት፣ መዘናጋት፣ ጊዜያችሁን የማይሆን ቦታ ላይ የማይሆን ጥያቄዎች ማንሳት የለባችሁም። ዩኒቨርሲቲ ላይ ይመቻችሁ ይችላል። አሁን ዩኒቨርሲቲ ላይ ስንገባ ምግቡ ላይ ይመቻችሁ ይችላል። የተገኘው ምግብ በልታችሁ ግን ተቋቁማችሁ ፈተናችሁ ሰርታችሁ ወደ ቤተሰቦቻችሁ መመለስ ነው። የሀብት ምንጩ ትምህርት ነው። የተማረ ሰው ማንኛውም ስራ ለመስራት የሚቸግረው ነገር የለምና ትምህርታችሁን የተሻለ ውጤት ለማምጣት ምናልባት አባቶቻችን ስላሉት ነው መድገም ስላልፈለኩ ነው። ወረዳው የሰጠው ድጋፍ፣ ትምህርት ቤቱ የሰጠው ድጋፍ፣ ወላጁ የሰጠው ድጋፍ በጣም ከፍተኛ ድጋፍ ነው ለእናንተ። በዚህ ዓመት እድለኛ ሆናችሁ ይህን ያገኛችሁትና ይህን የተገኘ ድጋፍ ደግሞ እናንተ በውጤት ስታጅቡት ይህ ሰው የበለጠ ደግሞ ኔክስት ተበረታቶ ቀጣዩን ተማሪ የተሻለ ውጤት እንዲያመጣ የተሻለ ትውልድ እንዲሆን የሚሰራውና እናንተ የተሻለ ነገር ስታሳዩና ነገ ደግሞ የተኛ ነው ሰዎች ነቅተን ልክ ከዚህ በፊት እንደሰሩት ከወረዳው ጀምሮ ሲሰሩት እንደነበረው ስራ እኛም ሰርተን ልጆቻችን የተሻለ ውጤት እንድታመጡና እችን ሀገር እንድትረከቡ ይደረጋል።